አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የስደት ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የአላህ ረህመት እዝነት አይለያችሁ። ለዚህ ቻናል አዲስ የሆናችሁ ሁላችሁም ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንሆንላለሁኝ። ውብ ቦታ መዝናኛ ማለት ነው። ጅዳ የምታውቁት ታውቁታላችሁ። ይለያል። እየሄዳችሁ አእምሯችሁን ፈታ አድርጉ ማለት ነው። አደቡን በጠበቀ መልኩ እሺ የኔ ውዶችዬ የመዳም ቅመሞች። እና እዚህ አንድ የታዘብኩት ነገር አለ። የኛ ሀበሻዎች ማለት ነው እንደው ትንሽ አደቡን በጠበቀ መልኩ ቢሆን የተሻለ ነው። ሀቂቀተን ሀገሪቷ የተከበረች ነች። እንደ ማንኛውም ሀገር አይደለም። መቼም ህግና ደንቡን እያወቅን የምናጠፋ እንጃ ምን እንደሆነ አላውቅም። የምር ኋላ ግን የዚህ ሀገር መንግስት ምናምን እያልን ወቀሳ እናቀርባለን። ችግሩ የራሳችን ሆኖ እያለ ማለት ነው። እዚህ ቦታ ላይ ሀቂያ የታዘብኩት ምን መሰላችሁ? በሀበሻ ቀሚስ ምንድነው የሚባለው ዊግ ተቀጥሎ ምናምን ነገር ጭራይ ጸጉር ተለቆ ምናምን ኢትዮጵያዊነታችን እንደሆነ ይለያል። እንደው ፎቶ ለመነሳት ብላችሁ ያን ያክል መስመር ባትጥሱ የተሻለ ነው። የምር የሚያጋጥምባችሁ ቀን አለ። አንድ ቀን ቢያገኟችሁ እንደዛ እየሆናችሁ ማለት ነው። ምን ሊውጣችሁ ነው? የዚህ ሀገር ህግ በጣም ከባድ ነው እንዲሆነ ታውቃላችሁ። መቼም ምስኪኑን ታስበቁታላችሁ በእናንተ ሰበብ ማለት ነው። አንድ ቪዲዮ ለመስራት ያንን ያክል እርቀት መጓዝ ለምን አስፈለገ? የምር እኔ እዚህ ቪዲዮ እንኳን ለመቀረጽ በጣም እየተሳቀቅኩ ነው። እንኳን እንደዛ ወጥቼ ማለት ነው። የሳውዲ ህግ ደግሞ ማንኛውም ህዝብ ያውቀዋል። ማንኛውም ማለት ነው። እና እባካችሁ እህቶች እባካችሁ መስመር አትለፉ። የምር በጣም ነው የሚያስጠላው። ድንበር ባታልፉ በስርዓቱ ተዝናንታችሁ በቃ ቪዲዮ መቀረጽ በቃ ብዙ ነገር አለ የሚቀረጽ። እንደዛ ሆናችሁ ያው የኛን ባህል ለማስተዋወቅ ከሆነ እዛው በቤታችሁ ማስተዋወቅ ትችላላችሁ። እንደዚሁም ሀገራችሁ ላይ የምር ተደብቀን እኮ ነው ያለ ነው። በተለይ እኛ ህገ ወጦች ነው። ይሄ አሁን አዲስ አምጥታችኋል ፋሽን ማለት ነው። ኢቃማ ያዝን ብላችሁ ያንን ያክል ርቀት ተመጓዝ እንዲያው ትንሽ ብትቆጠቡ፣ በስርዓት ብትሰሩበት። ኢቃማችሁን ብዙ ብር አውጥታችሁ ነው አይደል ያሰራችሁት። ያንን ለመልካም ነገር ብታውሉት፣ እድብ ብላችሁ ስራ ብትሰሩበት የተሻለ ነው። አንድ ቀን ባጋጠማችሁ በሰራችሁ ስህተት የዘላለም ጸጸት። የምር እንደው እህቶቼ ተመከሩ ባካችሁ። እኔ በጣም ነው የደበረኝ፣ በጣም ነው ያስጠላኝ። የምር ተዝናኑ። ፎቶም ከሆነ እኮ መነሳት ይቻላል። እንደዛ ያንን እንጃ አረቦች ቢያው ምንድነው የሚሉት? ያንን እንጃ አሳልፈው ነው የሚሰጧችሁ። ቅጣቱም ከባድ እንደሆነ ደግሞ ታውቃላችሁ። እና በእናንተ ስተት እንደኛ ያለው ምስኪን እየተበቃ ነው ሀቂቀተን ማለት ነው። እና እህቶች እባካችሁ ራሳችሁን ሆናችሁ ስሩ። መዝናናትም ካለ ሀገራችሁ ስትገቡ ይደርሳል። ሰራ አድርጋችሁ ሀገራችን ላይ የምር የለበስነውን ብንለብስ እንደፈለግን ብንሆን ነጽነት አለ ሀገራችን ላይ ለመዝናናት። እዚህ ቦታ ላይ ግን ያው አንገታችንን ደፍተን ዝቅ ብለን ሰርተን ለመለወጥ እስከመጣን ድረስ በአግባቡ ሆነ ስማችን ሳይወጣ ሰርተን በአግባቡ ወደ ሀገራችን ብንመለስ ብዬ እመክራለሁኝ ማለት ነው። ቦታው ግን የሌለ ነው። ተመችቶኛል። ደስ ይላል። መንፈስን ያድሳል። እንደው ቦታው ሲያመቻችሁ ነው መሰል በቃ በሀበሻ ቀሚስ እንቀውጠው ብላችሁ የወጣችሁት እርግጠኛ ነኝ። ያን ያክል እርቀት አትጓዙ እላለሁኝ። ምክንያቱም ያኔ ዛሬ ብታልፉ ለሌላኛው ቀን መታችሁ ያን ነገር እንደግመዋለን ብትሉ የሚያጋጥማችሁን አታውቁ። ስለዚህ ተደብቃችሁ ብትኖሩ ኢቃማችሁን ለኸይር ነገር ብትሰሩበት ሀገራችሁ ሄዳችሁ የሆነ ነገር
ብሰሩ ብዙ ነገር አለ። ለቪዲዮ መስሪያ ብቻ እየተገላለጣችሁ ሀበሻነታችሁን ለማስተዋወቅ ብቻ ነው እንዴ ቪዲዮ የሚሰራው? እዚህ ቦታ ላይ አይደለም። እና ባካችሁ እላለሁኝ ጅዳ ያላችሁ እየሄዳችሁ ተዝናኑ። የመዳም ቅመሞች ብዙ ምስኪን እህቶች አሉ እኮ ስራ ቦታ ጊዜያቸውን የሚያሳልፉ በነዛ ልክ ደግሞ እነዚህ ጋራ ስንደማመር የምር የከፋ ነው። በጣም ይደብራል። ገባችሁ? በስመ የአረብ ሀገር ሴት አንዷ ባጠፋችሁ ሁላችንም እንሞታለን ተያይዘን። የአረብ ሀገር ሴት ስማችን እንደሆነ በጣም ይመረረ ነው። በጣም እንኳን ትንሽ ተገኝተው ማለት ነው። እና እባካችሁ እህቶች ተሰትራችሁ ለመስራት ሞክሩ። እራሳችሁን ጠብቃችሁ ለመስራት ሞክሩ። ኢቃማ ያላችሁም በአግባቡ ሆናችሁ ስሩ። ብዙ ኢቃማ የሌለን አለን ምስኪኖች ማለት ነው። ሰርተን ለመተዳደር ራሳችንን ለመለወጥ ተደብቀን የምንኖር ብዙ እህቶች አለን። ደግሞ አላማችሁም ኢቃማ ይዛችሁ በቃ ውጭ ለውጭ መዝናናት ሀበሽነታችሁን ለመግለጽ የምትሞክሩ የምጥሩ ብዙ ርቀት የምትሄዱ እህቶቻችን ደግሞ እባካችሁ ተጠንቀቁ። እባካችሁ በአንድ ቀን ስህተት የዘላለም ጸጸት አትታቀፉ። የምር ሀቂቀትን ይደብራል፣ ያስጠላል። እንደ ኢትዮጵያዊነቴ እኔ እንጃ አፍሬያለሁ ማለት ያንን ጉርሳይ ማለት ነው። እንዴት በሀበሻ ቀሚስ እንጃ፣ ኧረ ይደብራል እንዴ! እኔ የመጀመሪያ ሳይ መሰለኝ እንዴት ነው ያልኩት? እንዴት የዝክን ያክል እዚህ ቦታ ላይ ማለት ሀገሪቱ የተከበረች ናት። እንደ ማንኛውም ሀገር አይደለችም። ተራውተን የምንሄድባት አይደለችም። ሳውዲ አረቢያ ማለት ነው። አሁን ዱባይ አለ እንደፈለጉ ናቸው። ልቅ ነው አይዲ። ግን እዚህ ቦታ ላይ ደግሞ እኔ የመጀመሪያ ነው ሲያጋጥመኝ እንደዚህ ሆኖ ተገላልጦ መውጣት ማለት ነው። እና እባካችሁ ሙስሊሞችም ክርስቲያኖችም አብዛኞቹ ሙስሊም ናቸው ደግሞ ማለት ነው። እና ራሳችንን ጠብቀን ብንሰራ ጊዜያችንን ብናሳልፍ ተዝናንታችሁ ብትመለሱ። ለመቀረጽ ፎቶ ለመነሳት ደግሞ አለ ይመቻል። ብዙ የሚቀረጹ ቦታዎች አሉ። እና እባካችሁ እህቶች ራሳችሁን ጠብቁ። ለሌሎች ምስኪኖችም አንትረፍ። አደቡን በጠበቀ መልኩ ቢሆን የተሻለ ነው እላለሁኝ። በቃ ስማችን እንደው አንዴ ወጥቷል፣ አንዴ በቃ አጥፊዎች ተበለናል ብላችሁ ነው መሰለኝ። በቃ እንደው እኔ እንጃ እልክላለን። ይሄን ይመስላል እላችኋለሁኝ። አላህ ይጠብቃችሁ ተመጥፎ ነገር ሁሉ። ትንሽ ልምከራችሁ ብዬ ነው ያየሁትን የታዘብኩትን ለማንሳት ነው። ያን ያክል ለምክር እንትን ብዬ አይደለም፣ ግን የሚያስጠላውን አደብ ቢኖረው የሚለውን ትንሽ ለመግለጽ ፈልጌ ነው። አብሽሩ፣ ቦታው ሀሪፍ ነው። የሄዳችሁ ተዝናኑ። አንዳንድ ቀን ለራሳችሁን ጊዜ ስጡ። ዱንያ ነች እላለሁኝ እኔ ወዶች። አሁንም በድጋሜ ቤቱን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እወዳችኋለሁ። አስተያየት ካለ ደግሞ እቀበላለሁኝ። ያው አዲስ ጀማሪ እንደመሆን መጠን ብዙ ስህተቶች ይኖራሉ እላለሁ። አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።